አሁንም ዮኒ ማኛን ሆይ ብለው ተቀበሉ። አሜን ተቀበልኩ። ምን ችግር አለብኝ? እኔ ጣጣ የለ የአራዳ ልጅ ጣጣ የለውም እኮ የትም ገብተን ሾልከን የምንወጣ ሰዎች ነን። ገባ አስጮሁን። ኦርቶዶክስ ስትሰደብ ኦርቶዶክሶች እንደሚያለቅሱብኝ አውቃለሁ እኮ ጓገጭ እንደሚሉ አውቃለሁ። ይጠጧት። ምክንያቱም መጨረሻ ላይ አንጀታቸው ቅቤ እንደሚርስ አውቃለሁ። ምን ችግር አለ? ምን ችግር አለ? ይጠጧት። ከዛ ጠጧት። 8 ወር ተገባበዝን። የሚያውቁ ጀለሶች በመጀመሪያ እቺ ተንከሲስ ሎዛ የምትባል የምታስበላኝ ቪዲዮ ሰርታ ነበር። ሎዛ የሰራችው ቪዲዮ አይ ቲንክ አሁንም አለ ብዬ አስባለሁ። በመሀል እያመለጠኝ እመቤቴን እላለሁ እና እኔም የማያስችለኝ ነገር አለ። ሎዛ ቪዲዮ ሰራች። አረ አልኩ ይሄማ ዙሩ መጠንከር አለበት፣ ዙሩ መጠንከር አለበት አልኩ። በመሀል እያወራሁ እመቤቴን እላለሁ፣ ያመልጠኛል። የሆነ ሰው ቀንጨብ ያደርግና ይፖስተዋልና ድንግልን እምላት ነገር አለና ድንግልን እላለሁ፣ እመቤቴን እላለሁ፣ ያመልጠኛልና ፕራክቲስ ማድረግ አለብኝ ይህን ነገርና ተዛ ቀስ እያልኩ እሱ ነገር ተረሳሳ። እነዚህ ወንጌል ቢረገጥ ግድ የላቸው። የ8 ወር ሕፃን ልጅ ነው ዮኒ ማኛ። ወንጌል ቢሰድብ ምን ችግር አለው? ይስተካከላል፣ በንስሐ ይመለሳል ምናምን ተባለና እዛው ላይ ተሰራ። እዛው ያለ ከሰዎች ጋር ነው አሁን ጨዋታ። ሰዎችን ስታወራ ለሱ እግዚአብሔር ምን አደረጋቸው? የዛኔ አላሳያቸው። ወንጌል ሲነካ ምናምን ምንም አልመሰላቸው። ግን የነሱ ውድቀት ክፍፍላቸው መምጣት መጠየቅ ሲጀመር ግን ማበድ ጀመሩ። ማበድ ጀመሩ። ኮረንቲ አሳዛቸው። የነሱን የማጭበርበር ቅርጫው ኢየሱስ ጌታ ኢየሱስ ይቅር በለኝ፣ እነሱ ቤት ያለው ቅርጫው ኢየሱስ የሚባለውን ይዘውት እንደሚዞሩ በገሃድ አሳየው።